ቃልሙድ and the wheel it turned again. ሰላም ጣፋጮችዬ እንዴት ናችሁ? ሳምንታችሁ እንዴት ነበር? ዛሬም እንደተለመደው አንድ ተረት ይዤላችሁ መጥቻለሁ። የተረቴ ርዕስ ደስተኛው ባለወፍጮ። በጥንት ጊዜ በአንድ ትልቅ ጅረት ዳርቻ የውሃ ወፍጮ ተክሎ የሚኖር አንድ ባለወፍጮ ነበር። ይህ ባለወፍጮ መኖሪያው ደሳሳ ነው። ይሁን እንጂ በዚህ ሀገር እንደርሱ ያለ ደስተኛ ሰው ማግኘት አይቻልም ነበር። ባለወፍጮ ነግቶ እስኪመሽ ድረስ ከስራ አይለይም። እንደ ማለዳ ወፍ እየዘፈነ እያንጎራጎረ ስራውን ሲያቀላጥፍ ይውላል። ሙሉ ትኩረቱ ስራው ላይ ስለሆነ ትካዜና ሐዘን በእርሱ ዘንድ ቦታ የላቸው። ምንጊዜም ደስተኛና ፍልቅልቅ ነው። በገጽታው ላይ ሞልቶ የሚፈሰው ጸዳል ተመልካቾቹን ሁሉ ደስ ያሰኛል። ከብዙ ጊዜ በኋላ የዚያ ሀገር ንጉስ ስለዚያ ደስተኛ ባለወፍጮ ይሰማል። ንጉሱ ደስታ ርቆት በሐዘን ድባብ ውስጥ ተውጦ የሚኖር ሰው ነበር። ስለዚህ ስለ ደስተኛው ፍልቅልቁ ባለወፍጮ በሰማ ጊዜ ቸል አላለም። ያ ባለወፍጮ ወደሚገኝበት ስፍራ ሄጄ ላነጋግረው ፈልጋለሁ። ማን ያውቃል እንዴት ደስተኛ መሆን እንደሚቻል ይነግረኝ ይሆናል ሲል አሰበ። ንጉሱ በሐሳብ ብቻ ተወስኖ አልቀረም። አንድ ቀን ማለዳ ላይ ተነስቶ ወደ ባለወፍጮ መኖሪያ ቤት ጉዞውን ቀጠለ። ንጉሱ ባለወፍጮ መኖሪያ ቤት ሲደርስ ባለወፍጮ እየዘፈነ ስራውን ያከናውን ነበር። ንጉሱ ይህንን ሲመለከት በአግራሞት ቆሞ ያስተውለው ጀመር። ባለወፍጮ ዘወር ብሎ አልተመለከተውም። ስራው ላይ እንዳቀረቀረ ያዜማል፣ ያንጎራጉራል። ደስተኛ ስለመሆኑ መላ ሰውነቱ ምስክር ነበረ። ለጥቂት ደቂቃዎች ያህል ራቅ ብሎ ሲያስተውለው ቆይቶ አሽከሮቹን ልኮ አስጠራው። ባለወፍጮ ንጉሱን በአቅራቢያው ሲመለከት ደንግጦ ነበር። ድንጋጤው እንዳለ ንጉሱ ፊት ቀርቦ እጅ ነሳ። ንጉሱም ትኩር ብሎ እየተመለከተው በአንተ የደስተኛነት ኑሮ ቅናት አድሮብኛል። ልክ እንዳንተ ደስተኛ የሚያደርገኝ ከሆነ ስራዬን ካንተ ጋር ብቀያየር አልጠላም። ለመሆኑ ስራህን በእኔ ስራ ለመቀየር ተስማማ ይሆን ሲል እንደዋዛ ጠየቀው። ባለወፍጮም ፈገግ እንዳለ እጅ ነሳና ጌታዬ ሆይ ስራዬን እጅግ በጣም ወደዋለሁ። እውነቱን ለመናገር ከሆነ ይህንን ስራዬን በሌላ ስራ ለመለወጥ ማሰቡ እንኳን ይከብደኛል ሲል መለሰለት። ንጉሱም ቀጠለና እኔ የዚህ ሀገር ንጉስ ነኝ። ስልጣኑና ሀብቱ ሁሉ በእጄ ነው። ቢሆንም ግን ደስተኛ አይደለሁም። ሐዘንና ትካዜ ተለይተውኝ አያውቁም። አንተ ግን የምትኖረው አሮጌ ወፍጮ ቤት ውስጥ ነው። ሀብትም ሆነ ስልጣን የለህም። ይሁን እንጂ እጅግ በጣም ደስተኛ ነህ። ለመሆኑ ደስተኛ የሆንክበት ሚስጥሩ ምንድነው ሲል ጠየቀው። ባለወፍጮም መለስ አደረገና ንጉስ ሆይ አንተ ደስተኛ ያልሆንክበትን ምክንያት አስተያየት መስጠት አልችልም። እኔ ግን ደስተኛ የሆንኩበትን ምክንያት በትክክል ስለማውቅ ልነግርህ እችላለሁ ሲል በዝርዝር ያጫውተው ጀመር። ንጉስ ሆይ ከዕለት ጉርሴ ተርፎ ያጠራቀምኩት ሀብት የለኝም። ያለኝ ሀብት ይህ በወንዝ ዳር የተከልኩት የውሃ ወፍጮ ብቻ ነው። በዚህ አሮጌ ወፍጮዬ በቆሎዬን እየፈጨው ለልጆቼ፣ ለባለቤቴና ለራሴ የሚሆን የዕለት ጉርስ አገኛለሁ። የምመካበት ወገን የለኝም። የምመካው ስራዬ ላይ በማውለው ጉልበቴ ነው። ይህ ጉልበቴ አልጎደለምና ያልደከምኩበትን ነገር በፍጹም አልሻም። ከዚህም በቀር ከማንም ላይ በባዶ ሳንቲም ወስጄ አላውቅም። ንጉስ ሆይ የዘውትር ትኩረቴ ስራዬ ላይ ያነጣጠረ ነው። ለጭቅጭቅና ለንትርክ ጊዜ የለኝም።
በዚህም ሰበብ ከጭቅጭቅና ከንትርክ ከሚፈጠረው ጥላቻና ቂም ፍጹም ነፃ ነኝ። ልቤ በንጹህ ፍቅር የተሞላ ነው። በቀል በእኔ ዘንድ ቦታ የለውም። በዚህ ዓለም ላይ የምጠላው አንድ ሰው እንኳን የለም። ባለቤቴን፣ ልጆቼንና ወዳጆቼን ሁሉ ከልቤ ወዳቸዋለሁ። ንጉሥ ሆይ ደስተኛ መሆን ይነሰኝ ሲል መለሰለት። ንጉሡ ከባለወፍጮ አፍ በሰማው ነገር ልቡ ተነክቶ ነበር። እውነቱን በትክክል ነግረኸኛል። ከአሁን በኋላ ስራ እንለዋወጥ ብዬ አላስቸግርህም። ልክ እንደ ቀድሞ ደስተኛ እንደሆንክ ኑሮህን ግፋ። እኔ ግን መቼም ቢሆን በአንተ መቅናቴን አልተውም። ይህ አቧራ የጠጣው ካፖርትህ እኔ ከደፋሁት የወርቅ ዘውድ እጅግ የከበረ ነው። አሮጌው የውሃ ወፍጮ ደግሞ ከኃያሉ መንግስቴ እጅግ ይልቃል። እድሜ ላንተ። ደስታ በሀብትና በስልጣን ሊገዛ እንደማይችል ተምሬያለሁ። በዚህ ዓለም ላይ አንተን የመሰሉ ሰዎች ቢኖሩ ኑሮ ምድራችን ሰላም የሰፈነባት ትሆን ነበር። ደህና ሁን ወዳጄ ሲል ተሰናብቶት ወጥቶ ሄደ። ንጉሡ ዳግመኛ አልተናገረም። በሐዘን እንዳቀረቀረ ወደ ቤተ መንግስቱ ጉዞውን ቀጠለ። ባለወፍጮም እየዘፈነና እያንጎራጎረ እንደተለመደው ስራውን ቀጠለ። ልጆችዬ ከዚህ ተረት ምን ተማራችሁ? ደስተኛ ለመሆን ሰበብ መፈለግ የለብንም አይደለ? ደስታ በውስጣችን ያለ ነገር ስለሆነ ሁሌም መደሰት አለብን። የዛሬው ተረታችን ይሄን ይመስላል። በቀጣይ እስክንገናኝ ቻው ቻው።